ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል በደህና መጡ። ዛሬ እዚህ ከሆንክ መጥፎ ልማዶችን እንዴት ማሸነፍ እንደምትችል በእምነት ጠንካራ እንድትሆንና የበለጠ አዎንታዊ ስኬታማ ህይወት እንዴት እንደምትገነባ ለመገንዘብ እየፈለክ ሊሆን ይችላል። ለእምነት አዲስ ከሆንክ ወይም በዚህ ጉዞ ላይ ለተወሰነ ጊዜ ብትቆይ በጉዞ ላይ ችግሮች ያጋጥመው ይሆናል። ሁልጊዜ ቀላል አይደለምና አንዳንድ ጊዜ በዙሪያው ያሉ ሰዎች እርስዎን እንደ ቀድሞ እንደማይረዳዎት ወይም እንደማይደግፉት ሊሰማዎት ይችላል። ብቻህን እንዳልሆንክ እንድታውቅ እፈልጋለሁ እና አንድ ላይ እንዴት ዘላቂ ለውጦችን ማድረግ እንደምትችል እንመራመራለን። በእግዚአብሔር እቅድ እንደምንታመንና ፍቅሩንና ዓላማውን የሚያንጸባርቅ ህይወት እንገነባለን። ክፍል 1 ትግሉ እውነት ነው። በኢየሱስ ማመን ብዙውን ጊዜ ወደ አዲስ ዓለም የመግባት ያህል ይሰማናል። እምነትን በማያንጸባርቁ ልማዶች የተሞላ ያለፈ ጊዜ ኖሮ ሊሆን ይችላል። መጠጣት፣ ጤናማ ያልሆኑ ግንኙነቶች፣ ከእውነተኛ ዓላማ እንድትርቅ የሚያደርግ ትኩረት የሚከፋፍልና ኢየሱስን ለመከተል ውሳኔ ስታደርግ እንኳን ፈጣን ጥገና አይደለም። በእውነቱ አንዳንድ ጊዜ በዙሪያው ያለው ዓለም ጸጥ ያለ ይመስላል እና ጓደኞቹ ወይም ቤተሰብ የእርሱን ለውጦች ላይረዱ ወይም ላይገባቸው ይችላል። ያ ብዙ አማኞችን የሚያጋጥም ፈተና ነው። እንደ ገለልተኛ እንደ ባይተዋርነት ሊሰማ ይችላል። ወይም ከዚህ በፊት አጋጥሞ በማታውቀው መንገድ እንደተፈተንክ ሊሰማ ይችላል። ኢየሱስን ለመከተል ስንወስን ይህ የለውጥ ጊዜ ይገጥመናል። አስቸጋሪ ሊሆን ይችላል፣ ምክንያቱም በዙሪያችን ያሉት ሁሉም ሰዎች በተመሳሳይ ጉዞ ላይ አይደሉም። አንዳንዶች እኛ መደገፍ ላይፈልጉ ይችላሉ እና ብቸኝነት ሊሰማ ይችላል። ነገር ግን እምነት ወሳኝ የሚሆነው እዚህ ላይ ነው። በዝምታውም በትግሉም እግዚአብሔር አሁንም እየሰራ ነው። እናም በዚህ የለውጥ ጊዜ ውስጥ እየመራዎት እዚያው ከሱ ጋር ነው። ክፍል 2 ጠንካራ መሰረት መገንባት፣ የጸሎት ኃይል። ከኢየሱስ ጋር በምትሄድበት መንገድ ውስጥ ካሉት በጣም ኃይለኛ መሳሪያዎች አንዱ ጸሎት ነው። ጸሎት ከእግዚአብሔር ጋር ያለ ቀጥተኛ ግንኙነት ነው። ደካማ፣ ግራ መጋባት ወይም ብቸኝነት ሲሰማዎት በቀላሉ ከእግዚአብሔር ጋር መነጋገር ትልቅ ለውጥ ያመጣል። ረጅም ወይም ውስብስብ መሆን የለበትም። እግዚአብሔር የልባችን ይሰማል። በየቀኑ ጊዜ ውሰዱ። ጥቂት ደቂቃዎችም ቢሆኑም ለመጸለይ ጥንካሬን ጠይቅ። መመሪያ ጠይቅና ከአምላክ ጋር ተነጋገር። ከመጥፎ ልማዶች ጋር እየታገልክ ከሆነ ወይም ከሰዎች ጋር ያለ ግንኙነት ከላላ እሱ ስላንተ ያስባልና እሱ ሊረዳ ነው። ኢየሱስ በማቴዎስ 7:7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል ይላል። እግዚአብሔር በጊዜው ጸሎታችሁን እንደሚመልስ እመኑ። መጽሐፍ ቅዱስን ማጥናት፣ በእምነት ጠንካራ ለመሆን ሌላው ቁልፉ ራስን በእግዚአብሔር ቃል ውስጥ ማስገባት ነው። መጽሐፍ ቅዱስ ሕያው መመሪያ ነው። በሁሉም የሕይወት ዘርፍ ጥበብንና መመሪያ የተሞላ ነው። በሁሉም የሕይወት ዘርፍ ደግሞ ጥበብንና መመሪያን የተሞላ በመሆኑም ችግሮች ወይም ጥርጣሬዎች ሲያጋጥሙ መጽሐፍ ቅዱስን መልስ ይኖረዋልና ደጋግማ አንብቡ። በትናንሽ እርምጃዎች ጀምር። ምናልባት በየቀኑ አንድ ጥቅስ ወይም አንድ ገጽ ማንበብ ሊሆን ይችላል። ከቅኔ መጽሐፍት፣ በመዝሙሮች ወይም በምሳሌዎች መጀመር ትችላለን። ማበረታቻና ተግባራዊ ጥበብ ይሰጣሉ። የእግዚአብሔር ቃል በአእምሮና በልብ ይሙላ። ስለ ማንበብ ብቻ አይደለም፣ እነዚያን ትምህርቶች በሕይወት ላይ ስለመተግበር ነው። ብዙ ባነበብክ ቁጥር ከአምላክ ጋር ያለ ግንኙነት የበለጠ እያደገ ይሄዳል። ክፍል 3 አሉታዊ ተጽዕኖችን ማስወገድ። መጥፎ ተጽዕኖችን ማስወገድ በአዲስ መንገድ ስትራመድ ልታደርጋቸው ከምትችላቸው በጣም አስፈላጊ ነገሮች አንዱ ወደ ቀድሞ ልማዶች ከሚጎትቱ ነገሮች ራስን ማራቅ ነው። ለመተው የምትሞክራቸውን ባህሪያት ውሻ ወደ ጥፋት እንደሚመለስ ዳግም እንድትጀምር የሚያበረታቱ አንዳንድ ጓደኛዎች፣ አካባቢዎች ወይም ማህበራዊ ግንኙነቶች ካሉ አንዳንድ ከባድ ውሳኔዎች ለማድረግ ጊዜው አሁን ነው። ይህ ምን ያህል ከባድ እንደሆነ ተረድቻለሁ። የድሮ ማንነትን አንድ ክፍል ትተህ እንደሆነ ወይም ግንኙነቶችን እያጣ እንደሆነ ሊሰማ ይችላል። አንዳንድ ጊዜ ግን ወሰን እንድንፈጥር እግዚአብሔር ይጠራናል። የሆነ ነገር ወይም አንድ ሰው ወደ ተውት ሱስ ወይንም መጥፎ ልማድ መልሶ እየመራዎት ከሆነ ራስዎን ማራቅ ይኖርበታል። እናም እንድታድግ ከሚያበረታቱ ሰዎች ጋር መሆን አለብን እንጂ ወደ አሉታዊ መንገድ እንድትመለስ ከሚያደርጉ ድርጊቶች፣ አካሄዶች ይልቅ ወደ አዎንታዊ መንገድ እንድትመራ ከሚያደርግ ሰዎች፣ ሚዲያዎች፣ ክለቦች ጋር ማድረግ ይገባል። እንዲሁም ከማህበራዊ ሚዲያ ወይም ሌሎች አሮጌ ልማዶችን ከሚያደርጉ ወይም ከእግዚአብሔር ጋር ግንኙነቱ እንደሌላችሁ ወይም እንዲሰማችሁ ከሚያደርጉት
ትኩረትን ከሚከፋፍሉ ነገሮች ለመውጣት ይወስኑ። እረፍት ወስደ ጊዜን በመንፈሳዊ ለማደግ ተጠቀምበት። ክፍል 4 መጥፎ ልማዶችን በመልካም ልማዶች መተካት። አዳዲስ ልማዶችን መገንባት። አብሮ ያደገ የከረመ ልማድ በአንድ ሌሊት አይለወጥም፣ ግን በሂደት መጥፎችን ከለቀቁ በኋላ በጥሩ መተካት ያስፈልጎታል። ያንተ የለውጥ ጉዞ የሚጀምረው እዚህ ላይ ነው። ጊዜን በአዎንታዊና በሚያነጹ እንቅስቃሴዎች በሙላት ጀምር። የመጽሐፍ ቅዱስ ጥናት ቡድንን ተቀላቀል። በሂደት በማህበረሰብ በፈቃደኝነት ወይም በቤተክርስቲያን አገልግል። በኢየሱስ ስም እርምጃ ስትወስድ ሌሎችን መርዳት ብቻ ሳይሆን ራስን እንድታድግ እየረዳ ነው። በመንፈሳዊና በአእምሮ ለማደግ የሚረዳውትን እንቅስቃሴዎች ያገኙ። እያንዳንዱ ቀን ለማደግና ለመሻሻል አዲስ እድል ነው።